እንግዲህ ሰሞኑን ሰብአዊነትን ከውስጤ አሟጦ ስለ ሰው ልጅ ያለኝን አመለካከት የሚቀይር ነገር ነው እኔ ላይ የተፈጸመው። በዚህ ማህበራዊ ሚዲያ ዮሐንስ ታሰረ ሲባል ሰምታችሁ ከሆነ ታስሬ ሳይሆን በተደራጁ ቡድኖች አፈና ነው የደረሰብኝ። ህይወቴንም ያለኝን ነገር ለመንጠቅ እንዲሁም ለሀገርና ለሕዝብ ይጠቅማል ያልኩትን የመድኃኒት እጽዋት ልየታና ዘር ማቆያ ድርጅት ለማውደም አስበው የመጡ ሰዎች ነበሩ። አፈናውን የፈጸሙብኝ እግዚአብሔር ረድቶኝ ሰንሰለታቸውን በጥሼ አምልጫለሁ። ካመለጥኩ በኋላም በዙሪያ ያሉ ሰዎች ላይ ብዙ መከራ የደረሰ ነው። ጉዳዩን አሁን ህግ አውቆት ኮሚሽን እያጣራው ነው ያለው። እነማን ናቸው የሚለውን ዝርዝር መረጃው ለፍርዱ ለኢትዮጵያ ሕዝብ እነግራችኋለሁ። በምትችሉት አቅም እኔ ከዛ ወጥመድ ውስጥ እንደወጣ ስትረዱኝ ለነበራችሁ ሰዎች ምስጋና ከፍ ያለ ነው። ግን እንደዚህ ከሆነ ሰብአዊነት ለህፃን ልጅ ለ4 ዓመት ህፃን ልጅ ያራሩ ገንዘብ እናገኝበታለን ብለው ወስደው አውሬ ያስብሉ ሰዎች ከነዛ ሰዎች እጅ ነው እኔም ወድቄ የነበረውና ስራቸው ክፋታቸው ብዙ ነው። ህዝቡ ለማን ልናገረው ብሎ አፍኖ ይዞት ነው እንጂ ለህይወቱ ለውጥ ገንዘብ እየከፈለ ካላመጣ ትሞታለህ እየተባለ እየተዛተበት ተሳቆ ያለ እኒህ ሰዎች ናቸው እኔንም አፍነውኝ የነበረና ግን እኔ ያው እግዚአብሔር አብሮኝ ስለነበረ ለእኔም ህይወቴ ካለፈበት ውጣ ውረድ ተሞክሮ ለህይወቴ ካለኝ አቋም አንጻር ሰንሰለታቸውን በጥሻ አምልጫለሁ። ቢሆንም በእኔ ዙሪያ ላይ ያሉትንም ሰዎች አሁን ማሳደዳቸውን አላቆሙምና እነማን ናቸው፣ የት ይገኛሉ፣ ምን ናቸው ማስረጃ ላይ ፎቶቸው፣ ቪዲዮቸውን ይዣቸዋለሁና እነዚህን ሰዎች ለኢትዮጵያ ህዝብ ይፋ አደርጋለሁ። እናንተው ትፈርዱኛላችሁ። እኔም ብቻ አልነበረም እያገዙ የጤና መምሪያ የምሰራውን ስራ ወደውት ደግፈው ትራንስፖርት ሰርቪስ እየሰጡ ሹፌሩንም ሳይቀር ይዘውት ነበርና ሰው እንዳይጎዳብኝ የመጣችሁት ወደ እኔ ከሆነ እኔን ውሰዱ በሚል ነበር ወደዛ ጫካ እዘውኝ የሄዱ። ግን እዛ ስትሄዱ እውነት ነው የምነግራችሁ፣ ብቻ እግዚአብሔር ያቀደው ይኖራል። ዳግመኛ ዛሬም በህይወት ሲያኖረኝ ሌላ እቅድ ይኖረዋል ብዬ አስባለሁ አለው። የተጨነቃችሁ ስለ እኔ ያሰባችሁ ይኸው ዛሬም በህይወት አለ። እግዚአብሔር አብሮኝ ስላለ